በተለያዩ ዘርፎች ኢንቨስት ያደረጉ ባለሀብቶች የሚያጋጥማቸውን ችግር ለመፍታት እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር አስታወቀ። ከተማ አስተዳደሩ ዘላቂ ሰላም በማረጋገጥ ኢንቨስትመንትን እናስፋፋ በሚል መሪ ሀሳብ ከባለድርሻ አካላት ጋር ውይይት አካሂዷል። ወንደሰነው አለ። በደብረ ማርቆስ ከተማ ዘላቂ ሰላምን በማረጋገጥ ኢንቨስትመንትን እናስፋፋ በሚል መሪ መልእክት ከባለድርሻዎች ጋር የምክክር መድረክ ተካሂዷል። በአምራች ኢንዱስትሪ ዘርፎች ፈቃድ ካገኙ 234 ፕሮጀክቶች መካከል 82ቱ ወደ ማምረት መግባታቸውን የገለጹት የደብረ ማርቆስ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ተመስገን ተድላ መድረኩ በጸጥታ ችግር ምክንያት የተቀዛቀዘውን የኢንቨስትመንት እንቅስቃሴ ለማነቃቃትና ተግዳሮቶችን በጋራ በመፍታት አዳዲስ አልሚ ባለሀብቶችን ወደ አካባቢው ለመሳብ ዓላማ አድርጎ እየተዘጋጀ መሆኑን ገልጸዋል። የከተማችንን ኢንቨስትመንት እንቅስቃሴ አሁን ካለው በላቀ ደረጃ ለማስፋፋትና ለማፋጠን ታስቦ የተዘጋጀ መድረክ ነው። በባለሀብቱ የሚነሱ ችግሮችን የሚመለከታቸው አገር አካላት ተቀብለው ለመፍታት ቃል የሚገቡበት ከዛ በዘል በባለሀብቱ ደረጃ ደግሞ የሚስተዋሉ ችግሮችን ደግሞ ባለሀብቱ በራሱ ችግሩን ወደ ውስጥ ተመልክቶ የሚፈታበትን መንገድ የምናመቻችበትና አሁን ያለውንም የአንጻራዊ ሰላም የበለጠ ማጽናት የሚቻለው ስለ ሰላም ብቻ በማውራት ሳይሆን ልማትንም በማፋጣን እንደሆነ የጋራ ግንዛቤና መግባባት ላይ ለመድረስ ታስቦ የተዘጋጀ መድረክ ነው ማለት ነው። በመድረኩ የተገኙት የደብረ ማርቆስ ከተማ ተቀዳሚ ምክትል ከንቲባ አቶ ተሾመዋለ መሬት ወስደው ለማልማት ፍላጎት ያላቸው ባለሀብቶችን በቅንነት ለማገልገልና የሚያነሷቸውን ችግሮች ቀርቦ ለመፍታት ከተማ አስተዳደሩ ዝግጁ መሆኑን ገልጸዋል። ለልማት የተላለፉ የኢንቨስትመንት ቦታዎች ለታለመላቸው ዓላማ እንዲውሉ የክትትልና ድጋፍ ተግባራት ተጠናክሮ እንደሚቀጥል የጠቆሙት ከንቲባው በከተማው ለልማቱ ምቹ ሁኔታ እንዲፈጠር ባለሀብቶች ለከተማዋ እድገትና ሰላም የራሳቸውን አስተዋጽኦ እንዲያበረክቱ ጠይቀዋል። የሰላማችን እጣ ፈንታ ያለው በእያንዳንዳችን እጅ ነው። አካባቢያችንን፣ ሰፈራችንን እንጠብቅ። ባለሀብቶች ለማልማት ለመለወጥ ያላችሁ ባለሀብቶች በእርግጠኝነት በዚህ መድረክ መናገር የምንችለው ሁሌም ከእናንተ ጋር ነን። ከተማችሁን ነው የምታለሙ፣ ራሳችሁን ነው የምታለሙ፣ ማህበረሰባችሁን ነው የምታለሙ። ለዚህ ዝግጁ ከሆናችሁ እኛ ሁሌም ከእናንተ ጎን ነው። ተቋማት ፍትሃዊ አገልግሎት በመስጠት የብድር አቅርቦትና የመሰረተ ልማት ጥያቄዎች እንዲፈቱላቸው የጠየቁት በኢንቨስትመንት የተሰማሩ ባለሀብቶች በስራ ላይ ያሉ ኢንዱስትሪዎችን በማበረታታት ችግር ያለባቸውን በማስተካከል በከተማው ዘላቂና የተረጋጋ የኢንቨስትመንት እንቅስቃሴ እንዲኖር ተቀናጅተው እንደሚሰሩ ተናግረዋል። መሬቱንና ያንን ብንሰራም ያንን የሚያስጨርስ ገንዘብ አላገኘንም። በቀጥታ ያንን ሰርተን በተባለው በወላችን መሰረት ብንፈጽም እና ሌላ ሰራተኛም ደግሞ ብንቀጥር የሚደነቅና የሚደገፍ ነበረ። ብድሩ የሚፈቀድ ቢሆን አግሮ ፕሮሰሲንግ ላይ የዱቄት ፋብሪካ አለን። ተመጋጋቢ የሆኑ እንትኖች አሉ። አሁን እኛ ዱቄት ፋብሪካ ነው። ዱቄት ፋብሪካ ዱቄት ስናመርት ኬሻ ከረጢቶች እንጠቀማለን። የከረጢት የሚያመርት እዛው አጠገባችን አለ። ስለዚህ እነዚህ የትስስር እንትኖቹን እኛ ከዚህ በፊት 200-300 ከረጢት ከሌላ ክልል ይሄር እናመጣ ነበር። ስለዚህ አሁንም ጥራቱን የጠበቀ ምርት የሚመረት ከሆነ እንደዚህ የተሰሰር እንትኖች አብረን የምንሰራበት እንዲህ በጋራ የመታወቂያ መድረክም እየተፈጠረ የምንሰራበት ቢኖር ጥሩ ነው የሚል እንትን አለኝ። በአካባቢው ለከተማዋ እድገት ወሳኝና ለአልሚዎች አዋጭ የሆኑ ሰፊ የኢንቨስትመንት አማራጮች መኖራቸውን የጠቆሙት መምሪያ ኃላፊው ሰላም እንዲጸናና ኢንቨስትመንት እንዲስፋፋ ተቀናጅቶ መስራት ያስፈልጋል ብለዋል። አሁን በከተማችን በአጠቃላይ አምራች ኢንዱስትሪ ዘርፍ ከ234 በላይ ፕሮጀክቶች አሉን። ከነዛ ውስጥ 82ቱ ማምረት የጀመሩ ናቸው። 5ቱን በዚህ ችግሩ ውስጥ ሆነን በዚህ ዓመት ወደ ማምረት እንዲገቡ ያደረግናቸው ናቸው ማለት ነው። ልማቱን የኔ ነው ብሎ በባለቤትነት የሚይዝ ማህበረሰብ ነው። ሰፊ ጸጋ፣ ሰፊ ግብዓት ያለበት ስለሆነ ባለሀብቶች መጠው በከተማችን ቢያለሙ በጋራ በቀናነት ለማስተናገድና እንዲያለሙ ምቹ ሁኔታ ለመፍጠር ዝግጁ ስለሆን መጣችሁ ደብረ ማርቆስን በጋራ እናልማ። በደብረ ማርቆስ ከተማ ለኢንዱስትሪ መንደር ከተዘጋጀው 1200 ሄክታር መሬት ውስጥ 300 ሄክታር የሚሆነው ለአልሚዎች መተላለፉን ከመምሪያው የተገኘ መረጃ ያመለክታል።